ሃይ ጋይስ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮ የሚሆነው እንደሌላው ቀን አብረን እንዋል ሳይሆን አንዳንድ ጥያቄዎችን በውስጥ መስመር የጠየቃችሁኝ፣ ኮሜንት ላይ የሚጻፋችሁልኝ፣ ስታገኙኝ የምትጠይቁኝ ሰዎች ስላላችሁ ቤላሩስ እንዴት መምጣት እንችላለን፣ እንዴት ነው የሄድሽው፣ ምንድነው የሚያስፈልገው የሚሉትን ጥያቄዎች የጠየቃችሁኝ ሰዎች አላችሁ። ስለዚህ እነዚህንና ትጠቀሙበታላችሁ ብዬ የማስባቸውን ኢንፎርሜሽኖች ጋዘር አድርጌ ባጭሩ ለእናንተ ለመስጠት ነው ወደዚህ የመጣሁት። ስለዚህ አብራችሁኝ ነው። ፐርሰናሊ ኤክስፒሪየንስ ያደረጉትን ነገር ነግራችኋለሁ ማለት ነው። ስለ ቤላሩስ አንዳንድ ነገር ልበላችሁ። በመጀመሪያ ቤላሩስ የምትገኘው ኢሮፕ ውስጥ ነው። ደግሞ ቤላሩስ እና ራሽያ ራሳቸውን የቻሉ ሁለት ኢንዲፔንደንት ካንትሪዎች ናቸው። ቢካዝ በዚህ ዙሪያ በጣም ፋኒ የሆነ ስቶሪ ስላለኝ ነው። ራሱን የቻለ ሀገር ነው። ቤላሩስ ውስጥ የሚነገረው ሁለት ቋንቋ ነው። አንድ ራሽያን፣ ሁለተኛ ደግሞ ቤላሩሲያን የሚባል ቋንቋ ነው ማለት ነው። ይሄንን ካልኳችሁ ወደ ጥያቄዎቻችሁ ልግባ ማለት ነው። የመጀመሪያው እንዴት መጣሽ ነው። 2017 ላይ 12ኛ ክፍል ማትሪክ ከተፈተንኩኝ በኋላ የምፈልገው ፊልድ አልደረሰኝም ነበር። ሰው ማጥናት የምፈልገው ሜዲሲን ነበረ። ስለዚህ ምንድነው ያደረኩት? እዚህ ሀገር ቤተሰቦች ነበሩኝ። ስለዚህ ውጤት የላኩላቸው። ከዛ አስገቡ፣ አፕላይ ያደረኩኝ። ውጤታችሁ ታይቶ ኳሊፋይድ ከሆናችሁ ኢንቪቴሽን ፔፐር ይላክላችኋል። ከዛ ኢንቪቴሽን ፔፐሩን ደግሞ የሚልክላችሁ ከዚህ ሰው ያስፈልጋል። ምንድነው ያደረኩት? እዚህ የነበረ ሰው ወደ ኢትዮጵያ ኦሪጂናል ዶክመንትን የተላከልኝ። ኦሪጂናል ዶክመንቱን ይዤ ወደ ኤምባሲ ገባሁኝ። ኤምባሲ ያው ኢንተርቪው አለው። ኢንተርቪው በኋላ ቪዛ ይሰጧችኋል። ቪዛችሁን ትይዙና ቲኬት ትቆርጣላችሁ፣ ወደዚህ ሀገር ትመጣላችሁ። እንደዚህ ስላችሁ ላይክ ወደነ ሰከንድ ይሆናል እያልኩ ሳይሆን በጣም ባጭሩ ኤክስፔሪንስ አድርገው የሆነው ፕሮሰስ ይሄ ነው ማለት ነው። ለመማር ምንድነው የሚያስፈልገው? ኳሊፊኬሽኖቹ ምንድናቸው ካላችሁ፣ አንደኛ ጥሩ ውጤት ያስፈልጋል። ሁለተኛ እዚህ ከመጣችሁ በኋላ እንግሊሽ ኤግዛም ትወስዳላችሁ። በስኮላርሺፕ ነው ወይ የሄድሽው? በስኮላርሺፕ አይደለም የሄድኩት። ቤላሩስን መርጬ አይደለም፣ ጀስት ኮኢንሲደንስ እዚህ ኢንፎርሜሽን ነበረኝ። ከዛም በኋላ አፕላይ ያደረኩኝ። እንደ አጋጣሚ ሆኖ ደግሞ በጣም በቶሎ መጣ። አንደኛ ሜዲሲን መማር ነው የምፈልገው፣ ፕላስ ደግሞ ሌላ ሀገር ስፔሻሊ ደግሞ ኢሮፓ ሀገሮች ውስጥ አሜሪካ፣ ዩኬ ወይም ደግሞ ካናዳ ወር ደግሞ አውስትራሊያ ለመማር እየከፈላችሁ ለመማር የምታስቡ ካላችሁ ምን ያህል እንደሆነ ታውቁታላችሁ። ኤክስፒሪየንስ ካደረኩት ነገር በመነሳት ጥሩና መጥፎ ብዬ የማስበው ልንገራችሁ። ስፔሻሊ ደግሞ ለጤና ተማሪዎች ማለት ነው። እዚህ መጥቶ የጤና ትምህርት መማር ለሚፈልግ ሌሎች ሀገሮች ሄዶ የጤና ትምህርት ፉል ቱዊሽን እየከፈሉ ለመማር በጣም ከባድ ነው። ምክንያቱም እጅግ በጣም ብዙ ገንዘብ ስለሚጠይቁ ማለት ነው። ስለዚህ እኔ እስካሁን ከሰማሁት ካየሁትም ብዙ ፋይንድ አውት ለማድረግ ሞክራለሁ። ብዙ ቦታ ሰርች አድርጌ ነበር፣ ግን ደግሞ በጣም በትንሽ ገንዘብ ሜዲሲንን ለመማር የሚፈልጉ ተማሪዎች የሚመጡበት ቦታ ነው። ሁለተኛ ጥቅሙ ብዬ የማስበው ደግሞ በዚህ ሀገር የሜዲካል ዲፕሎማ ካላችሁ በየሀገሩ ያሉትን ኳሊፊኬሽን ኤግዛሞች ተወስዱና የትኛውም ሀገር ያው ኢንተርንሺፕ ማድረግ ትችላላችሁ፣ ሬዚደንሲያችሁን መስራት ትችላላችሁ። ምን ለማለት ፈልጌ ነው? አክሰፕታንስ ሬታችሁ ሀይ ነው። ወይም ደግሞ አይ ካን ሴይ ላይክ ዘ ሆል ኢዩ ካንትሪዎች ካናዳ፣ ዩኬ ወይም ደግሞ አውስትራሊያ፣ ዩኤስኤን ጨምሮ አክሰፕት ይደረጋል የዚህ ሀገር ዲፕሎማ ማለት ነው። ስለዚህ እዚህ ተምራችሁ ሌላ ሀገር መስራት ትችላላችሁ። እዚህ ሀገር ለመኖር ወይም ደግሞ ህይወታችሁ መቀጠል የምትፈልጉ ከሆነ በ5 ዓመት ከኖራችሁ በኋላ መኖሪያ ፈቃድ ይሰጣል። ይሄን እንኳን አይደለም መጥፎ ይሁን ጥሩ ጎን ብዬ አላውቅም። ቢካዝ በጣም ረዥም ጊዜ ይወስዳል የመኖሪያ ፈቃድ ለማግኘት። 5 ዓመት የዚህ ሀገር ነዋሪ መሆን አለባችሁ። ያው እየገባችሁ የወጣችሁም ቢሆን 5 ዓመት ቢያንስ ኮንሲስተንት የሆነ ሬጅስትሬሽን ሊኖራችሁ ይገባል። So I don't know whether it's a good thing or a bad thing, but yeah, 5 ዓመት ግን መኖር መቻል አለባችሁ እዚህ ሀገር ውስጥ። ሌላው ነገር ስኮላርሺፕ አይሰጡም ብያችኋለሁ፣ ግን ደግሞ ዲስካውንት ማግኘት ትችላላችሁ። ይሄን ለማድረግ ደግሞ እዚህ መታችሁ ያው ፉል ፔመንት እየከፈላችሁ ውጤታችሁ ጥሩ ከሆነ ፕላስ ደግሞ ሪሰርች መስራት አለባችሁ። የምትሰሩት ሪሰርች ከዲፓርትመንታችሁ አንደኛ መውጣት አለበት። ሶስተኛ ደግሞ የሆነ ክለብ መሳተፍ አለባችሁ።
እንግሊሽ ክለብ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ኦር ኤኒ አናቶሚ፣ ፊዚዮሎጂ ኤኒ ዲፓርትመንት ጆይን አድርጋችሁ እዛ ክለብ ላይ አክቲቭ ፓርቲሲፐንት መሆን አለባችሁ። ሌላኛው ደግሞ ኮንፈረንሶቹ ሲኖሩ ትሳተፋላችሁ። ስለዚህ እነዚህ ነገሮች በመመልከት 20%፣ 50% እና 80% ዲስካውንት ይኖረዋል ማለት ነው። BSMU ወይም ደግሞ ቤላሩስ ስቴት ሜዲካል ዩኒቨርሲቲ ብላችሁ ዌብሳይታችሁ ላይ ገብታችሁ ብታዩ ሁሉም ኢንፎርሜሽኖች እዛ ላይ ታገኛላችሁ። ለሁሉም የሚሆን አይደለም፣ በጣም ሬር ነው ቱ ቢ ኦነስት፣ ግን ደግሞ አዘን አድቫንቴጅ ጥሩ ነው ብዬ አስባለሁ። በጣም ሃርሽ ዌዘር ነው ያለው። በጣም በቃ ፀሐይም በጣም ናፍቃችሁ ነው የምታዩት። ሌሎች ሀገሮችም ኤክስፒሪየንስ የምታደርጓቸው ነገሮች ነው። ስለዚህ ይሄ ያው ኮንሲደር እንድታደርጉት እንጂ መጥፎ ነገር ብዬ የማስበው አይደለም። ጆብ ኦፖርቹኒቲዎች አሉ ወይ ብለው የሚጠይቁ ሰዎች አሉ። ስለዚህ አዘ ስቱደንት ከመጣችሁ 2023 ላይ ባረቀቁት ህግ መሰረት እንጂ ከዛ በፊት ተማሪ ወይም ደግሞ በስቱደንት ቪዛ የመጣ ማንኛውም ሰው ስራ መስራት አይችልም ነበረ። 4 hour per day ለአንድ ተማሪ ይፈቀዳል። ግን ደግሞ ይሄ 4 hour የምትሰሩት እንትን ስኩል ፊያችሁን አይሸፍንም። ምክንያቱም ብዙ ተማሪዎች የሚሸወዱት ራሴን እየሰራሁኝ ራሴን በራሴ እረዳለሁ ብለው ቤተሰቦቻቸውን ምንም በቃ አያስፈልገኝም ገንዘብ አትላኩልኝ ብለው አሳምነው ወደዚህ መጡና እዚህ ከመጡ በኋላ የሚሰሩት ገንዘብ it's not good enough ያንን ቱዊሽን ለመክፈል ማለት ነው። ስለዚህ በጣም ብዙ የሚሰቃዩ ተመልሰው ወደ ሀገራቸው የሚሄዱ በጣም ብዙ ተማሪዎች ከሌሎች ሀገሮች ስፔሻሊ ከሌሎች አፍሪካ ሀገሮች ስላየሁኝ ይህንን ያው ኮንሲደር እንድታደርጉ። በጣም ሰስቴናብል የሆነ ገንዘብ ምንጭ ያስፈልጋችኋል ያንን የሚከፍል ማለት ነው። ደግሞ ወደዚህ ሀገር እንዴት ነው የምመጣው? አንደኛ ኤጀንቶች አሉ፣ ሁለተኛ ደግሞ ሌላ የምታውቁት ሰው ካላችሁ ታውቢ ኢዚ። ምክንያቱም እዚህ ኮንታክት እያደረገ በአካል መገኘት መቻል አለባቸው። በቃ ፋሲሊቴት የሚያደርግላችሁ ሰው የግድ ያስፈልጋችኋል እዚህ ማለት ነው። ስለዚህ ወደዚህ ሀገር ስትመጡ እነዚህ ነገሮች ኮንሲደር እንደምታደርጉ ተስፋ አደርጋለሁኝ። ሜዲሲን መማር የምትፈልጉ ሰዎች ካላችሁ፣ ኢሮፓ ሀገሮች ላይ መስራት የምትፈልጉ ከሆነ ይሄ በጣም አሪፍ አማራጭ ነው ብዬ ነው የማስበው። ምክንያቱም እንደነገርኳችሁ ብዙም ውድ የሚባል አይነት ትምህርት ቤት አይደለም፣ ግን ደግሞ ኤሊጂብል ነው። ስለዚህ ይሄ በጣም አሪፍ ያደርገዋል። ይሄንን ኮንሲደር በማድረግ መምጣት የምትፈልጉ ከሆነ መምጣት ትችላላችሁ። እንግዲህ ለዛሬ ያስኩላችሁ ኢንፎርሜሽኖች እነዚህ ናቸው። እንግዲህ እስካሁን የነገርኳችሁ ነገሮች አይ ሆፕ ሄልፕፉል እንደሚሆንና እንደሚረዳችሁ ተስፋ አደርጋለሁኝ። በሌሎች ዙሪያዎች እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሉ፣ ሌሎች ደግሞ በጣም ሞር ኤክስፕሌን እንዳደርግባቸው የምፈልጓቸው ቶፒኮች ካሉ ጻፉልኝ፣ አነባችኋለሁኝ፣ መልስ ሰጥባችኋለሁኝ። እስካሁን ድረስ አብራችሁኝ ከነበራችሁ ደግሞ ሜክ ሹር ሰብስክራይብ፣ ቤተሰብ እንሁን። የደውል ምልክቷን በመጫን ቀጣይ አፕሎድ ሳደርግ ኖቲፊኬሽን ይደርሳችኋል ማለት ነው። ቪዲዮን ከወደዳችሁልኝ ደግሞ ላይክ አድርጉልኝ። ቴንክ ዩ ሶ ማች ጋይስ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።